ለቴክኖሎጂ መንግስት 100% ድጋፍ ሰጥቷል። ህግ እስከ ማርቀቅ ድረስ የደረሰበት ደረጃ ነው ያለውና ተመረቃችሁ ማለት አወቃችሁ ማለት አይደለም። ኢንቨስተሮች ደግሞ እንደ ድሮ ፋብሪካ መኪና መግዛት ምናምን ከሚለው ሙሉ አድርጎ ቴክ ላይ እንዴት ኢንቨስት እናደርጋለን፣ እንዴት ፊንቴክ ላይ እንገባለን፣ ካልስኬፕ ላይ እንገባለን የሚሉ እየገቡ ነው። አንድ አይዲያን ብቻ ሊገባ ይችላል። ለምሳሌ አብሮ የገቡ አንድ አይዲያ ብቻ ይዘው በአይዲያ ለምሳሌ ያልተሰራን ፕሮዳክት ሊሆን ይችላል። ያልተሰራ ፕሮዳክት ግን በአይዲያ ብቻ ችግሩን እፈታዋለሁ ወደፊት እሰራዋለሁ የሚገቡ ሰዎችም አሉ። እኔ ደግሞ እንደ ኤአይ ፕራክቲሽነር አሁን ነገር ኤአይ ኦልሞስት በብዙ ቦታ ይወራል። አሁን ላይ ያለ ገና ዴቨሎፕመንት ላይ እና ሂሳቦቹ ላይ ዴይሊ ፑሽ ቼንጀርቹ ስራዎቻችሁ ደግሞ ኢንጆይ ለማድረግ የሆነ አባባል ነው። ስሜ ታደለ መልስ ይባላል። ብዙ ጊዜ በማስተማር ዩኒቨርሲቲ በማስተማር ሰራ ቆየሁት። አሁን ደግሞ በባንኪንግ ኢንዱስትሪ ውስጥ የፉል ስታክ ኤአይ ኢንጂነሪንግ እየሰራሁ እገኛለሁ ማለት ነው። ማስተርሴን ከአዲስ አበባ ዩኒቨርሲቲ ከ5 ኪሎ ማለት ነው በአርቲፊሻል ኢንተለጀንስ ሰርቻለሁ ማለት ነው። እሺ አመሰግናለሁ። ስሜ አረፋት መሀመድ ይባላል። ገና በቃቸው የጀመረ ደረጃ በሶፍትዌር ኢንዱስትሪ ውስጥ በአጠቃላይ እስከ 9 ዓመት የሚጠጋ ዩኒቨርሲቲ ያለሁኝ በሶፍትዌር ኳሊቲ አሹራንስ ከረንትሊ የራሳችን ስታርታፕ ድርጅት ከፍተን እየነገድን ያለ ነው። አሸናፊ ጩፋሙ እባላለሁ። እንኳን ለዚህ ቀን አበቃችሁ። በኤአይ ኢንጂነር ነኝ። አሪፍ ፔይ ፋይናንሻል ቴክኖሎጂ ላይ የኤአይ ቴክ ሊድ ነኝ። ፕላስ ደግሞ ከጓደኞቼ ጋር አንድ ላይ በመሆን የስታርታፕ ካምፓኒ ያቋቁመን ፉል ስታክ ስራዎችን፣ ሞባይል አፕሊኬሽን ስራዎችን ዴቨሎፕ እያደረግን እንገኛለን። ፓርት ታይም ደግሞ ዩዥዋሊ ትምህርት ቤቶችን በማስተማር እገኛለሁ ማለት ነው። ስራው ላይ ያሉ ሰዎች ናቸው። በተለያየ ዘርፍ በፊንቴክ አለ፣ በስታርታፕ አለ፣ እንዲሁም ደግሞ ባንክ ኢንዱስትሪው ላይ እንዲሁም በማስተማርና በሌሎችም ዘርፎች ያሉ ሰዎች ናቸው ማለት ነው። የመጀመሪያው ጥያቄ ለሶስታችሁ እንግዲህ አሁን የዲጂታል ኢኮሲስተም ላይ ነው ያለ ነው እንደ ኢትዮጵያ እና ከዛ ጋር አንጻር ደግሞ ሚዛን ኢንስቲትዩት ኦፍ ቴክኖሎጂ ለተለያዩ ተመራቂ ተማሪዎችን እያስመረቀ ነው። አሁን 9ኛ ዙር ላይ ደርሰናል። ቅድም እንዳያችሁት ከዲጂታል ማርኬቲንግ፣ ከሄልዝ፣ ከኤዱቴክ፣ ከግብርና ከሌሎችም አሉና አሁን ያለው ከረንት ኢኮሲስተም በኢትዮጵያ ምን ይመስላል? እንዲሁም ደግሞ እንደ ሚዛን ኢንስቲትዩት ኦፍ ቴክኖሎጂ ተማሪዎች እናንተ ላይፍ ላይ ስላላችሁ ምን ማድረግ አለባቸው፣ ምን እድሎች አሉ የሚለውን በየዘርፋችሁ ብትገልጹልን። እናንተ በመጀመሪያ እድለኞች ናችሁ። ቢኮዝ አሁን ላይ አለው ቴክኖሎጂ ጋር እኩል ለመራመድ እየተንቀሳቀሳችሁ ወይም እየጀመራችሁ ያላችሁ ስለሆናችሁ ማለት ነው። ምንድነው አሁን ተመረቃችሁ ማለት በዋናነት እንድትይዙልኝ የሚፈልገው ተመረቃችሁ ማለት አወቃችሁ ማለት አይደለም። ለማወቅ የሆነ አንድ ጠጠር አነሳችሁ ወይም የመጀመሪያውን ፉትፕሪንት አስቀመጣችሁ ማለት ስለሆነ ማለት ነው። ስለዚህ ሚዛን ኢንስቲትዩት ኦፍ ቴክኖሎጂ እናንተን የቴክኖሎጂ ባለሙያ ከማድረግ ባሻገር አይ ቲንክ ራሳችሁ ጋር እንድትሰሩ የሎንግ ላይፍ የሆነ ለርኒንግ ሀቢት ቢልድ አድርጋችኋል ብዬ አስባለሁ። ቢኮዝ ዴቨሎፐር ስትሆኑ ብዙ ሰዓት መቀመጥ አለ፣ ብዙ ነገሮችን መልመድ ማየት ምናምን ነገር ስለሚጠበቅባችሁ ማለት ነው። ከረንትሊ በሀገራችን ምንድነው እንደ ኢትዮጵያ አሁን ላይ ጥሩ መነሳሳት አለ። ምንም እኮ አሁንም ገና በጣም ብዙ ነገር ቢቀረንም ጥሩ መነሳሳት አለ። እንደምታውቁት በባለፈው ዲጂታል ኢትዮጵያ እየተባለ ሲቀርብ ነበር፣ በተለያዩ ፓናል ዲስከሽኖች ሲደረጉ ነበር እና ዲጂታል ኢትዮጵያ 2025 ተብሎ በህግ ራሱ የጸደቀ ነገር አለ። ይህንን ስታርታፖች ደግሞ በጣም ፎስተር እየተደረጉ ነው እና እነሱ መኖራቸው በጣም አይን ገላጭና ጥሩ ድል የሚፈጥሩበት ጊዜ ላይ ነን፣ ዘመን ላይ ነን ብዬ አስባለሁ እንደ ኢትዮጵያ ማለት ነው። እኔ ደግሞ እንደ ኤአይ ፕራክቲሽነር አሁን እኛ ሀገር ኤአይ ኦልሞስት በብዙ ቦታ ይወራል። አሁን ላይ ያለ ገና ዲቨሎፕመንት ላይ ነን እና እናንተ ዲቨሎፕ ማድረግ ብቻ አይደለም። እንደምታውቁት መጀመሪያ ላይ ሲናገር ነበር እና ኤአይ ስራ ይቀማል ወይስ አይቀማም የሚለው ነገር ተነስቶ እንደ ቱል የምንጠቀመው ከሆነ ብቻ ስራችን ሊቀማ የሚችለው ማለት ነው። እንደ ቱል ብቻ ሳይሆን ኤአይ እንዴት እንደሚሰራ ብላክ ቦክስ አድርገን ሳይሆን እሱን እየተረዳ ነው መሄድ። እሱ ደግሞ ለመረዳት በጣም ቀላል ነው። ብዙ ኮድ አንደርስታንድ ያደረገ ሰው የማት ፋውንዴሽን እና የዳታ ስትራክቸር እና ኮድ ፋውንዴሽን ያለው ሰው በደንብ መረዳት ይችላል ማለት ነው።
ኮር ዲቨሎፐሮች ብቻ ሳትሆኑ ኤአይንም መረዳት አለባቸው። እንደምታውቁት አሁን ኤአይ ለምሳሌ እንደ ከርሰር እንደ አንቲግራቪቲ እየተባለ መጥቷል። ኦልሬዲ እናንተ የኤአርፒ ሎጂክ ወይም የቢዝነስ ሎጂክ ወይም የዴቨሎፕመንት ሎጂኩ ካላችሁ ሙሉ በሙሉ ሰርቶ የሚሰጣችሁ ማለት ነው። እሱን ብቻ የምትጠቀሙ ከሆነ ሊቀማችሁ ይችላል አሁንም። ነገር ግን እሱን ተጠቅማችሁ ኤአይን አንደርስታንድ አድርጋችሁ የምትሰሩ ከሆነ ሞር እኛ ሀገር ላይ በጣም ተቀባይነት ያለው ቢዝነስ ወይም አዋጭ የሆነ ስራ መስራት ይቻላል ማለት ነው። ከተቀጣሪነት ቀጣሪ ሁናችሁ የምትሰሩበት ብዙ እድሎች ስላሉ እነሱን ለመጠቀም ትችላላችሁ ማለት ነው። አመሰግናለሁ። እሺ አመሰግናለሁ። ያው ጥያቄው አይ ቲንክ ኢኮሲስተሙ እና ነባራዊ ሀገራችን ሁኔታ ምን ይመስላል የሚለው በእርግጠኝነት ያው እድለኛ ናችሁ ነው የሚለው ለእናንተ ስፔሻሊ ያው ዩኒቨርሲቲ እኔ በእንደዚህ አይነት ተቋማቶች ነው ማምነው። ባለፈው ዓመትም የተመረቁት ላይ ብየዋለሁ። ስኪል ላይ የሚሰሩ ተቋማቶች መበረከት አለባቸው መብዛት አለባቸው ይሆናሉ እና ሞር ስኪል ላይ በሰራን ቁጥር ፕሮዳክታችን የመውጣት ፕሮዳክታችን ወደ ገበያ የመሄዱ እድል ውስጥ በጣም ሰፊ ነው። መንግስትም አሁን ሰምታችኋል በጣም ቁርጠኛ ነው። ዲጂታል 2030 ብሎ አሁን ባለፈው ይፋ አድርጓል። እንዳጋጣሚ እኛም ድርጅታችን እዛ ተጋብዞ ነበር። ኤአይ ሴንተር ውስጥም አለን እኛ የተለያዩ ፕሮሰሶችን አልፈን ምንድነው ያስተዋልነው መንግስት ወይም ደግሞ አሁን ያለንበት ነባራዊ ሁኔታ ምንም ጥያቄ የለውም ለዲጂታል ወይም ደግሞ ለቴክኖሎጂ መንግስት 100% ድጋፍ ሰጥቷል። ህግ እስከ ማርቀቅ ድረስ የደረሰበት ደረጃ ነው ያለውና መፍትሄ ያለው ፕሮዳክት ካለ ችግር የሚፈታ ፕሮዳክት ይዛችሁ እስከመጣችሁ ድረስ መንግስት እናንተን ለመደገፍ ምንም ወደኋላ የማይለውን ነገር እኔ በራሳችን ስላየሁት ማለት ነው በራሳችን ያለፍነው ሂደትን ስላየን አጠቃላይ ኢትዮጵያ ወደዛ እየሄደች ነው ብዬ ማለት እችላለሁ ማለት ነው። ያለን ነገር ወደፊት ማምጣት ሪል ችግር ይሁን እንጂ ስፔሻሊ ችግሩ አለ ወይ ኤግዚስት ያደርጋል ወይ የሰራነው ፕሮዳክት ዱፕሊኬት አይሁን ወይም ደግሞ ዱፕሊኬትም ቢሆን ግን ቫሊዩ የሚጨምር ነገር ተመሳሳይ ፕሮዳክት ቢሆንም ነገር ግን ቫሊዩ የጨመርነው ፕሮዳክት ይዘን ወጥተናል የሚለውን ነገር ማሰብ ያስፈልጋል ማለት ነው። አብዛኛው ባለሀብቱን በሉት የተለያዩ ኤሪያዎች ያሉት አሁን አብዛኛው ኢንቨስት እያደረጉ ነው ወደ ቴክኖሎጂ ዓለም እየመጡ ነው። ከቴክኖሎጂ ተማሪዎች ጋር ሰራተኞች ጋር አብሮ ኮላቦሬት እያደረጉ እየሰሩ ነው ያሉ። ትክክለኛ ፓዝ ላይ ሪል ታይሚንግ የሚባለው ሰዓት ላይ ነው የምንገኘው። ስፔሻሊ እንደ ኢትዮጵያ ወደ በደንብ ተርኒንግ ፖይንት ላይ ያለች ብዬ ነው የማስበው እና ትክክለኛ ታይም ነው ለእናንተም ገበያው ወይም ደግሞ ኦፖርቹኒቲው እንደ ድሮ አይደለም፣ ውስብስብ አይደለም ለማለት ነው። አብዛኛው ነገር ገና አልተነካም ኢትዮጵያ ውስጥ እስካሁን ድረስ ቤዚክ ሰው ፍሬምወርኮች እየወጡ ነው። እናንተን የሚያግዙ እናንተ የሚደግፉ ሶፍትዌር ቢልድ ካደረጋችሁ በኋላ እንዴት ወደ ገበያ ትወጣላችሁ የሚሉት ነገሮች መንግስት በተለያየ መንገድ ለማገዝ እየሞከረ ነው። ስታርታፖችን ኢንኩቤተሮችን እየተዘጋጁ ነው። ፕላስ ኢንቨስተሮች ደግሞ እንደ ድሮ ፋብሪካ መኪና መግዛት ምናምን ከሚለው ሙቭ አድርገው ቴክ ላይ እንዴት ኢንቨስት እናደርጋለን፣ እንዴት ፊንቴክ ላይ እንገባለን፣ እንዴት ሄልዝኬር ላይ እንገባለን የሚሉም እየገቡ ነው እና አሁን ከእናንተ የሚጠበቀው ምንድነው? የተማራችሁትን ነገር ፍሬም ማስያዝ፣ ቅርጽ ማውጣት ምናምን ነው ከዚህ በኋላ የሚጠበቅባችሁ ማለት ነው። ፍሮንቴንድ ዴቨሎፐሮች፣ ባክኤንድ ዴቨሎፐሮች አሉ፣ እዚሁ ፊግማ ዲዛይነሮች አሉ። ቅድም ዲጂታል ማርኬቲንግም ስንሰማ ነበር። እርስ በርስ መተዋወቅ አለባችሁ፣ ኢንተግሬት ማድረግ አለባችሁ እርስ በርስ ነው። አይ ቲንክ ከዚህ ከትምህርቱ በላይ ከዚህ ድርጅት ይዛችሁ መውጣት ያለባችሁ ይሄኛውን ከዚህ ቢልድ የምታደርጉትን ኔትወርክ ነው ማለት ነው። እኛም ከዚህ በፊት ከጓደኞች ፎርም ስታርታፕን ፎርም ስናደርግ ምንድን ያደረግነው አንድ ቢዝነስ ሳይድ ሀስል የሚያደርግልን ሰው አለ። ፍሮንቴንድ ዴቨሎፐሮች አሉ፣ ባክኤንድ ዴቨሎፐሮች አሉ። ከዛ በኋላ ደግሞ ፍሪላንስ ላይ ስራ የምናወጣቸው ስራዎች አሉ። ዲዛይን የሚያደርጉልን አውትሶርስ ነው የምናደርገው እና እንደዚህ ነገሮች እርስ በርስ እዚሁ ኔትወርክ ካላችሁ ይሄን ነገር አጠንከራችሁ መያዝ አለባችሁ። እርስ በርስ ያላችሁን ግንኙነት ማጠንከር ማበርታት አለባችሁ ማለት ነው። ከረንትሊ አሁን የኢትዮጵያ ኢኮሲስተም ላይ ፊንቴክ ላይ በደንብ ስካይሮኬት እያደረገ ነው አሁን ፊንቴክ ላይ ግን ከዛም በተጨማሪ ደግሞ ሌላ ወደ አግሪካልቸር ላይ ገና ምንም የተሰራ ነገር የለም። እዛ ላይ ቴክ በጣም ያስፈልገናል።
የእያንዳንዱ ክሮፕ ቅድም ስንሰማ ነበረ የክሮፕ ዲቴክሽን ክሮፕ እንደታከመ ምን ህመም እንደያዘው ራሱ ማወቅ ያስፈልገናል በዚህ ጊዜ እና እነዚህ ስራዎች ገና ምንም አልተጀመሩም፣ አልተነኩም። እነዚህ ስራዎች ደግሞ እናንተ ነው የሚጠብቁት። ለምሳሌ አረፋት ቅድም እንዳለው በኢትዮጵያ አርቲፊሻል ኢንቴሊጀንስ ኢንስቲትዩት በስታርታፕ ዘርፉ አልፈው እድል አግኝተዋልና አይ ቲንክ ያ ፓርት ለእናንተ ይጠቅማቸዋል ብዬ ስላሰብኩ እንደው ባጭሩ እንዴት ነው የሄዱት፣ እንደ ስታርታፖችስ ምን ማድረግ አለባቸው? ምክንያቱም ለምሳሌ ሄልዙን ወደ ስታርታፕ፣ ኤዱቴክን ወደ ስታርታፕ፣ ፊንቴክ ላይ የሚሰሩም ካላችሁ በቀላሉ መቀየር ትችላላችሁ እና ያቺን ፓዝ አረፋት ቢነግረን ብዬ ነው እና ወደ እሱ ልለፍ። ይሄ ድል ያው በመጀመሪያ ደረጃ አናውንስ ይደረጋል። ብዙ ጊዜ የኢኖቬሽን ሚኒስትሪ ኦፍ ቴክኖሎጂ ብዙ ጊዜ በየአመቱ ፖስት ያደርጋል እንደዚህ አይነት ኦፖርቹኒቲዎች ሲኖሩ ማለት ነው። እሱም በንቃት መከታተል የመጀመሪያው ትኩረት ይሆናል ማለት ነው። ስታርታፖችን ለመመዝገብ ወይም ደግሞ እንደዚህ አይነት እድሎች ሲመጡ ሊንክዲን ላይ ወይም ፌስቡክ ፔጁ ላይ ወይም ኦፊሻል ዌብሳይታቸው ላይ ይለቃሉ። ብዙ ጊዜ አሁን የ2025 የኛ ነበር ፕሮግራሙ የመጀመሪያዎቹ ነን እኛ ይህንን ኢንኩቤተር ስናገኝ ማለት ነው። የድሮ ኢትዮጵያ ቴሌቪዥን የምታውቁት ከሆነ አሁን ወደ ኤአይ ሴንተር ተቀይሯል እና የመጀመሪያው ምንድነው አናውንስ ሲደረግ ፎርማሊ መመዝገብ ይቻላል፣ በግሩፕ መመዝገብ ይቻላል፣ እንደ ተቋም ፐርሰናልም ደግሞ መመዝገብ ይቻላል። ግን ያው ኤአይ ሴንተር ብዙ ጊዜ ፎከስ የሚያደርገው በግሩፕ ለሚመጡ እድል ይሰጣል። ለምሳሌ ቅድም አንድ እህታችን የሆስፒታል ማኔጅመንት ሲስተም አሳይተናለች። እንደዛ ሲሆን ለምሳሌ ከቢዝነስ ሳይድ ያለ ዶክተሩ አለ፣ አካውንታንቱ አለ፣ ሰብሰብ ተብሎ 5-6 ተሆኖ ማለት ነው የተለያየ ቢዝነስ ኤሪያ ውስጥ ያላችሁ ከዛ አንድ ቴክኖሎጂ ላይ እንደዛ ሲሆን ብዙ ጊዜ እድል ይሰጣል ማለት ነው። ከዛ በተጨማሪ ደግሞ ሲመዘገብ ሬጅስትሬሽኑ ላይ ሪል ችግር መፍታት አለበት። ችግሩ ለምሳሌ ኤግዚስት ማድረግ አለበት። የሆነ ፕሮጀክት ስለሰራችሁ ብቻ አይገባም እዛ አርቲፊሻል ኢንቴሊጀንስ ማለት ነው። ምክንያቱም 5 ዙር ነው ያለው። ከመመዝገቡ ጀምሮ በተለያዩ ዓለም አቀፍ ድርጅቶች ነው ኢንተርቪው የሚያደርጉት። ቪዛ፣ ማስተርካርድ አሉ ማለት ከአዲስ አበባ ዩኒቨርሲቲ መምህራኖች አሉ። ምንድነው ሪል የሆነ ችግር የሚፈታ መሆን አለበት ማለት ነው። ከዛ በኋላ ያው እነዛ ፕሮሰሶችን ካለፋችሁ በኋላ ትገባላችሁ። ግን የመጀመሪያው ነገር የሚሆነው ምንድነው ዌብሳይታቸው ላይ ይለቃሉ። ከዛ በኋላ ያው ፕሮዳክታችሁን ማስረዳት በጽሁፍ ነው የመጀመሪያው። ቀጥሎ ደግሞ በኢንተርቪው አለ። 2 ጊዜ ኢንተርቪው ይደረጋል፣ በአካል ቨርቹዋልም ያደርጋሉ። እሱን አልፎ መግባት ነው ማለት ነው። ግን ምንድነው እዚህ ጋር መናገር የፈለኩት ጥቅሞቹን ነው። አንድ አይዲያን ብቻ ሊገባ ይችላል። ለምሳሌ አብረው የገቡ አንድ አይዲያ ብቻ ይዘው በአይዲያ ለምሳሌ ያልተሰራን ፕሮዳክት ሊሆን ይችላል። ያልተሰራ ፕሮዳክት ግን በአይዲያ ብቻ ችግሩን እፈተዋለሁ ወደፊት እሰራዋለሁ ብሎ የሚገቡ ሰዎችም አሉ። አይዲያው ካሳመናቸው ይገባሉ። MVP ሌቭል የደረሱም ይገባሉ። ላውንችድ ስቴጅ የገቡም ይገባሉ ማለት ነው። እዛ ከገባችሁ በኋላ ጀስት ቢሮ ብቻ ስለተሰጠ ጥቅም ብቻ አይደለም፣ እሱ ብቻ አይደለም። እዛ ላይ የተለያዩ እውቀት ያላቸው ሰዎች በተለያየ ጊዜ ስልጠና ይሰጣሉ፣ ኔትወርኪንግ ያመቻቻሉ። ለምሳሌ ዓለም አቀፍ የሆኑ ተቋማቶች ፈንድ እንዲያደርጉ ያመቻቹላችኋል። ፕላስ ኮምፒውቲንግ ሰርቨር በሚሊዮን የሚቆጠር ሰርቨር ስፔሻሊ ኤአይ ፕሮጀክታችሁ ኤአይ ላይ መሆን አለበት። ወይም ደግሞ የምትሰሩት ፕሮጀክት ተወሰነ መልኩ ኤአይ መግባት አለበት። ለምሳሌ ለርኒንግ ኤዱኬሽን ላይ የሚሰራ ቅድም አንድ ወንድማችን ያቀረበው አለ። እሱ ላይ ኤአይ መጨመር አለበት። ቅድም ሆስፒታል ማኔጅመንት ላይ የተሰራቸው ኤአይ መጨመር አለበት። ኤአይ ከሌለው ጀስት እንደ ድሮ አይነት ማኔጅመንት ሲስተም ከሆነ አይገባም። ምክንያቱም ኤአይ መካተት አለበት። ስፔሻሊ ኤአይ ያመጣው ሶሉሽን ምንድን ነው የሚለው ማለት ነው። ለመቀጠል ያክል የተለያዩ ፈንዶች አሉ፣ ከኢንቨስተሮች ጋር ያገናኛችኋል። ለምሳሌ እኛ ድርጅት ከአሪፍ ፔ ጋር ወንድሜ የወቅ ያቅም እንጂ ትላልቅ ቦርዶች ጋር ተገናኝተናል። ፈንድ ለማድረግ ኦልሞስት ወደዛው የተቃረበ ያለ ፕሮሰስ ላይ ጀምረናል ማለት ነው። ከዛ ውጭ ያው ቅድም እንዳልኳችሁ ኮምፒውተር ከሌላችሁ ሰርቨር ከሌላችሁ ሃይ ኮስት ነው የሚጠይቀው። አሁን ላይ እሱም በነፃ ያቀርቡላችኋል ማለት ነው። ከተለያዩ የመንግስት ተቋማቶች ጋር ያገናኛችኋል። እኛ ፕራይም ሚኒስትሩን በአካል አግኝተን እስከ ማቅረብ ነበር ደርሰናል ማለት ነው። ሁሉንም ሚኒስትሮችን አግኝተናል ኢንክሉዲንግ ፕራይም ሚኒስቴሩን። ለእነሱም ደግሞ የሚሆን መፍትሄ ያመቻቹላችኋል ማለት ነው።
ይሄ ሁሉ ጥቅም አለው። ኔክስት አሁን በቅርቡ እንለቃለን ብለዋል ሊንኩን። ማንኛውም ሰው መመዝገብ ይችላል። ሀሳብ ያለው ምንም አይነት ሪኳርመንት የቢዝነስ ሪኳርመንት ሬጅስትሬሽን ላይሰንስ የሚባል ነገር የለውም። ጀስት ሀሳቡን ነው የሚመረምሩት። ሁላችሁም መጠቀም ትችላላችሁ። ሞር በሚዛን ቴክኖሎጂ በኩል እኛም ኦፊሻሊ ሲለቀቅ የምንልክላችሁ ይሆናል ማለት ነው ሊንኩን። ይሄን ያለ በጣም እናመሰግናለን። እንግዲህ አውሪ ያለው ምንድን ነው የሚለው ከእሱ አግኝታችኋል እና አይሆፕ ሲወጡ ያው ኔትወርክ ታደርጋላችሁ ብዬ አስባለሁ። በሚዛን ኢንስቲትዩት ኦፍ ቴክኖሎጂ እሱ እንዳላችሁ ማግኘት ትችላላችሁ። ስታርታፖች ከሚቸገሩበት አንዱ ፒች ዴክ ማዘጋጀት የሚችሉ ጥቂት ናቸው ይባላል። ኢቨን ሃው ቱ ፒች የሚለው ራሱን የቻለ ሂደትና ሳይንስ አለው። ያንን ማለፍ የቻሉ ብዙ ጊዜ ያገኛሉ ተብሏል እና በቅርቡ እንደውም አንድ የሰማሁት ዜና ኢትዮጵያ ውስጥ ባንኮች ለስታርታፖች ገንዘብ እንሰጣለን ብለው ብዙዎቹ ፕሮጀክት ማዘጋጀት ባለመቻላቸው ወይም ደግሞ በወረቀት የሚሆን ፕሮፖዛሉን መጻፍ ባለመቻላቸው አብዛኞቹ ባንኮች ያዘጋጁትን ብር መስጠት እንዳልቻሉ እኔም በኢንተርቪው ማግኘት ያለው እና አይ ቲንክ በደንብ መጠቀም የምችሉበት እድል ስላለ በድጋሚ ኔትወርክ አርጉ ብዬ እንግዲህ ሀሳቤን ለመግለጽ ሞክራለሁ። በሚዛን ኢንስቲትዩት ኦፍ ቴክኖሎጂ ወይም ዳይሬክትም አሁን በኋላ ላይ ማግኘት ትችላላችሁ። ወደ መጨረሻው ስናልፍ እንግዲህ ያው ሚዛን ኢንስቲትዩት ኦፍ ቴክኖሎጂ ላይ ዋናውን ሃርድ ሳይንሱን እና ያጠቃላይ ያሉትን ነገሮች ተምራችኋል፣ ስንቃችሁን ይዛችኋል። ግን እንደው ሶስቱንም መጠየቅ የምፈልገው አሁን ምን ሲባል ይሰማል? ድርጅቶች ሰራተኛ አጣን ይላሉ፣ ስኪልፉል የሆነ ማለት ነው። ተመራቂዎች ደግሞ ስራ የለም ይላሉ እና በዚህ መሀል ያለው ጋፕ ምንድነው? እንዴት ደግሞ ሶፍት ስኪልን በዛው ማዳበር ይገባል? ለምሳሌ በፊንቴክ ዘርፍ መግባት የምትፈልጉ ቢኖር ምን ማዘጋጀት አለባችሁ? ወይ ምን ላይ ጥሩ መሆን አለባችሁ? በስታርታፕም አለ እንዲሁም ደግሞ በባንክና በሌሎችም ዘርፎች የሚለውን ስለ ሶፍት ስኪል እና የስራ ላይ ያሉትን ነገሮች እንደው በዚህ አጋጣሚ ቢነግሩ ብዬ ወደ እነሱ ልለው። ኮሚኒኬሽን ስኪል ያስፈልገናል። ቀደም ያለውን ስኪል እንዴት ለሌላ ሰው ማስተላለፍ እችላለሁ፣ እንዴት ፕሮዳክት ከሰራሁኝ በኋላ ሞዴሬተራችን ሲናገር እንደነበረው እንዴት ፒች ዴክ አዘጋጅቼ እንዴት ለሌላ ሰው ፒች ማድረግ ይችላሉ። ስታርታፕ ፋውንድ ማድረግ የምትፈልጉ ሰዎች ካላችሁ የሰራነውን ፕሮዳክት እንዴት ለሌላ ሰው በአጭር ጊዜ ውስጥ ማስረዳት ትችላለሁ የሚሉትን ነገሮች ማወቅ አለባችሁ። ከዚህም በተጨማሪ ደግሞ ከኮሚኒኬሽን ከኮላቦሬሽን ምናምን በተጨማሪ ደግሞ የኔነት ወይ ባለቤትነት ስሜት ሊኖራችሁ ይገባል። አሁን አንድ ድርጅት ውስጥ እንደ ፍሪላንስም እንደ ተቀጣሪም ሆናችሁ ልትሰሩ ትችላላችሁ እና በእንደዚህ አይነት ጊዜ ላይ ፕሮዳክቶችን እንደ ራሳችሁ እንደ ኦነርሺፕ ተሰምቷችሁ እንዴት ኢንቮልቭ ማድረግ ትችላላችሁ፣ እንዴት ስራዎቻችሁን በኢንተግሪቲ ሙሉ ኢንተግሪቲ ኖሯችሁ እንዴት ሌላ ሰው ማስተላለፍ ትችላላችሁ የሚሉትን አይነት ሶፍት ስኪሎች ሊኖራችሁ ይገባል። ፕላስ ከዛ በተጨማሪ ታይም ማኔጅመንት ነው። ለምሳሌ እንደዚህ ጊዜ ዴሊቨር አድርጋለሁ ካላችሁ በዛ ጊዜ ዴሊቨር ማድረግ አለባችሁ። እነዚህ ነገሮች ሬፑቴሽናችሁን ቢልድ ያደርጉላችኋል። አሁን ፍሪላንስ ላይ አሁን ይህን ትምህርት ተምራችሁ ስትወጡ ፍሪላንስ ኢንቫይሮንመንት ውስጥ ልትገቡ ትችላላችሁ እና ፍሪላንስ ደግሞ እንዴት ነው አንድ ስራ ከሰራችሁ በኋላ ቀጣይ ሌላ ስራ መቼ እንደሚመጣ አይታወቅም እና ዩዥዋሊ እንደዚህ አይነት ነገሮች የሚመጡት ምንድን ነው የመጀመሪያውን ስራ ሰርታችሁ በ100% አኮምፕሊሽ አድርጋችሁ ከአሰሪዎቻችሁ ጋር ወይም ደግሞ ያን ስራ ከሰጧችሁ ሰዎች ጋር በምን ያህል ሰክሰስ ጨረሳችሁ ነው። ከዛ በኋላ ደግሞ እንዴት ነው ኮሚኒኬት ያደረጋችሁት፣ ፕላስ ደግሞ እንዴት ምን አይነት ኔትወርክ ቢልድ ያደረጋችሁ፣ በታይም ዴሊቨር አድርጋችኋል ወይ? እነዚህ አይነት ነገሮች ምንድነው ቀጣይን ስራ ይህ ሰው ሪኮመንድ ያደርጋችኋል፣ ቀጣዩን ስራ እንዴት ላንድ እንደምታደርጉ ያግዛችኋል። ፕላስ ደግሞ የቅጥር ላይፍ ውስጥም ከገባችሁ እንዴት ወደ ቀጣዩ ስቴጅ ከፍ እያላችሁ እንዴት ትሄዳላችሁ የሚለውን ነገር ያግዛችኋል ማለት ነው። ሶ አይ ቲንክ ታይም ማኔጅመንት፣ ኮሚኒኬሽን ስኪል እነዚህ ነገሮች ከያዛችሁ በቂ ነው። አሪፍ ሶፍት ስኪል ቢልድ ታደርጋላችሁ። ወደደው በድጋሚ አመሰግናለሁ። አይ ቲንክ ጥያቄው አሁን ለኢንዱስትሪዎች ጋር እና ከትምህርት ተቋማት ጋር የተገናኘ ይመስለኛል አይደለም? አሁን ብዙ ጊዜ ትምህርት ቤቶች ወይም ዩኒቨርሲቲዎች ስፔሻሊ እኛ ሀገር ዩኒቨርሲቲዎች ኮሌጆች እኔ የዩኒቨርሲቲ አስተማሪ ጭምርም ስለሆንኩኝ ዩኒቨርሲቲ ላይ ምንድነው ቲዮሪ ኤንድ ፋውንዴሽን አለ። ያ ቲዮሪ ኤንድ ፋውንዴሽን ምንድነው
ፕራክቲካሊ በደንብ ያልተገነባ ነው ማለት ነው። ኢንዱስትሪዎች ጋር ደግሞ የሚፈልጉት ምንድነው? ፕሮዳክት። እያንዳንዱ ኢንዱስትሪ ትርፍ ማግኘት ይፈልጋል በእናንተ ማለት ነው። ስለዚህ ያንን ፕሮዳክት እንዴት ማምጣት አለብኝ ስትሉ ትንሽ ፍራስትሬሽን ሊኖር ይችላል ከዩኒቨርሲቲ እንደወጣችሁ ማለት ኦልሞስት አሁን ምንድነው ማድረግ ያለብን? ያንን ነገር እንዴት ጋፑን መፍታት እንችላለን ካልን ሁልጊዜ ለርን ማድረግ። አሁን ደግሞ ለርኒንግ ፕላትፎርሞች በጣም እኛ ካልሰለፍን በስተቀር ብዙ ለርኒንግ ፕላትፎርሞች አሉ ማለት ነው። የኔን መነሻ ብነግራችሁ ለዩኒቨርሲቲ ስማር እስከ 3ኛ ዓመት 4ኛ ዓመት ስለ ሶፍትዌር ዴቨሎፕመንት ምናምን ነገር ያን ያለ እንትን አልነበረኝ። ኮምፒውተር ኢንጂነሪንግ ነው ስለውና ኮርሴራ ነው ለኔ መንገድ በር ከፋች ሆነልኝ። ከዛ ኮርሴራ ጀመርኩኝና በኢንተርንሺፕ ክረምት ላይ ክፍለ ሀገር ዩኒቨርሲቲ ነው ያለሁት። ክረምት ላይ ስመጣ ምን አደርጋለሁ? በወቅቱ አክሰስ ያለን አይኮግላብስ የሚባል ነበር። አይኮግላብስ አሁንም ይታወቃል። እሱ ጋር ፕራክቲካል የሆነ ኢንተርንሺፕ ፕራክቲስ እናደርግ ነበር። እንዴት አድርገን ኦንላይን ትምህርቶችን ፕራክቲስ ቲዩቶሪያል አይደለም፣ ዩቲዩብ ቲዩቶሪያል መከታተል የሆነ ሰዓት ስንሰለች ልናቆመው እንችላለን። ምንድነው ኮንሲስተንት የሆነ ለርኒንግ ፓዝ ሊኖረን ይገባል። ያ ለርኒንግ ፓዝ ኮርሴራ፣ ኢዴክስ የሚባሉ አሉ አይደለም። አሁን ደግሞ ኤአይ እኛ በዚሁ አጋጣሚ ኤአይ አሁን ለምሳሌ ላትጠቀሙ ትችላላችሁ። የኮርሴራም ሆነ ኢዴክስም ምናልባት ኤዱቴክን ካልነካሁት ማለት ነው። ኤአይ ፕሮምፕት ኢንጂነሪንግ መሆን ቻትጂፒቲ መጠየቅ ብቻ አይደለም። ቻትጂፒቲ እናንተ በምትፈልጉት መልኩ እንዲያስተምራችሁ ማድረግ ትችላላችሁ። ጀሚናይ በጠየቃችሁት መልኩ እናንተን እንዲያስተምራችሁ ማድረግ ትችላላችሁ። ለምሳሌ አሁን ይችን ብቻ ልናገር። እዚህ ላርጅ ላንጉጅ ሞዴል የሚባለው አሁን እኛ ቢኮዝ ከትራዲሽናል ኤአይ ሞዴል ወደ ጀነሬቲቭ ኤአይ ስለሆነ ያለንበት ኤጅም 3 አይነት ሜሴጆች አሉ። ሲስተም ሜሴጅ የሚባል አለ፣ ዩዘር ሜሴጅ አለ፣ አሲስታንት ሜሴጅ አለ። አሲስታንት ሜሴጅ ኦልዌይስ የምንጠይቀውን ነገር መመለስ ነው። አሲስታንት ሜሴጅ ብቻ ዝም ብለን ከጠየቅ ነው ማለት ነው። መጀመሪያ ሲስተም ሜሴጅ ቢውልድ ማለት ያን ሲስተም ሜሴጅ ቢውልድ እንዴት እናደርገዋለን? ለምሳሌ ሮሉ ምን ይሁን፣ እንዴት ይመልስልኝ ብለን እኛ ያን ነገር በሌላ መልኩ በእኛ በምናስበው መልኩ እንዲያስብ የምናደርግበት ነው ማለት ነው። የሚሰጠን ሪስፖንስ የሚሰጠን መልስ በሙሉ እኛ መጀመሪያ በሰጠነው መልኩ ነው ሊሆን የሚችለው ማለት ነው። ከዚያ በኋላ ለምሳሌ አንድ ስለ የባክኤንድ ፍሬምወርክ ፋስት ኤፒአይ ሎክ ብል ለምሳሌ እኔ ፋስት ኤፒአይ እንደዚህ ማወቅ ፈልጋለሁ ብዬ በደንብ ከነገርኩት በኋላ ከዛ ለምጠይቀው መልስ ከዚያ በሲስተም ሜሴጅ መጀመሪያ ባስተማርኩት መሰረት ነው ሊመልስ የሚችለው ማለት ነው። በደንብ ፐርፌክት አድርጎ ያስተምረኛል። በደንብ ኤክስፐርት ሌቭል ማስተማር ስለሚችሉ ዊዝ ፍሪ ቨርዥን ማለት ነው። አንዳንዴ ምንድነው እኔ 12 ሰዓት 13 ሰዓት ፕሮግራም እና ከ16 ሰዓት ፕሮግራም አወጣ ነበር ለመስራት ለማንበብ ለምናምን በሚል ማለት ነው። እሱ ኦቨር ወይና ኦቨር አምቢሽስ ስለሚያደርግ እሱ ፋይናሊ ከ3 ከ4 ዓመት በኋላ ምንም እንደማያዋጣኝ ነው ያወቅሁት። በቀን ስኬጁል አድርጋችሁ ኮንሲስተንት የሆነ ስራ ምሰሩ ከሆነ ከ10 ሰዓት ያልበለጠ በቂ ነው ብዬ ነው የማምነው እንደኔ ማለት ነው። እዚያ ጋር ፎከስ አይ ቲንክ ዶክተርም አለ 4 ሰዓት መሰለኝ በቀን አለ በደንብ ፎከስ እናደርጋለን የሚለው ነገር ግን ኮዲንግ በደንብ ስትገቡበት ሞር እናንተን የሚያዝናና ነገር ስለሆነ እስከ 8 ሰዓት 10 ሰዓት ኮንሲስተንት ሆኖ መስራት ሁሌ ሳያቋርጡ ማለት ነው። እንደዛ በማድረግ ስኪላችን ዲቨሎፕ ማድረግ ይቻላል። በዩኒቨርሲቲ ወይም በኮሌጅ ያለውን ቲዮሪ እና ፋውንዴሽኑን በፕሮዳክት ሌቭል ተፈላጊ እንድንሆን ያደርገናል ማለት ነው። በዚህ መልኩ ሞር ማጠናከር ይቻላል። ሌላው ምንድን ነው? ኔትወርኪንግ ነው። ልክ እንደዚህ አይነት እንትኖች ፓናሎች በሚዘጋጁበት ጊዜ ወይም ኤኒዌር በምትሄዱበት ጊዜ ደፋሩ ናችሁ ኔትወርካችሁን ቢውልድ ማድረግ። ኔትወርክ ከሌለው ያወቃችሁትን ነገር ለማን ታቀርቡታላችሁ? ወዴት ታወጡታላችሁ? ስለዚህ ባንኮችም ጋር ቢሆን ሌሎች ቦታዎችም ጋር ቢሆን የእናንተን ነገር ያሳድጉልኛል ወይም ይጠቅሙኛል ብላችሁ የምታስቧቸውን ካምፓኒዎች ወይም ፐርሰን ሊሆን ይችላሉ መጠየቅ። ከዚያ ያለውን ነገር ቢያንስ ከመጠየቅ ምንድን ነው የሆነ ነገር ይገኛል አይደለም? አይዘሬስ ኦርሞ ነው አይደለም? ኖ ብትባሉ ለእናንተ ምንም ስላልሆነ ማለት ነው። እና እንደዚህ አይነት ቻሌንጆችን መልመድ። በተረፈ በደንብ ጠንክሮ ራስን አደራጅቶ ላይፍ ስታይል አስተካክሎ ሃርድ ወርኪንግ ይጠይቃል ማለት ነው። አመሰግናለሁ። ሶስቱ እንግዲህ ላስት ቶት እንደምንለው የሚሰጡ በተለይ ሚዛን ኢንስቲትዩት ኦፍ ቴክኖሎጂ 9ኛ ዙር ተማሪዎች አሁን እዚህ ይገኛሉ እና
እንደ ኢንዱስትሪ ላይ እንዳላችሁ ሰዎች የምትመክሯችሁ አላችሁ? ራሳቸውን እንዴት አፕዴት ያድርጉ? ኢንተርናሽናል ማርኬትስ ማግኘት የሚችሉበት አክሰስ አለ ወይ? ለምሳሌ ቢፒኦ ሲባል እንሰማለን። እድሉ ካለ እንዲሁም ደግሞ የመጨረሻ ቶቶችን ብትነግሩ። አረፋት ስላስቸግርን የመጨረሻ በዛው አዲስ ቬሪፋይ ቅድም አንስቻለሁ እና ምንድን ነው የሚለው ብትነግረን ለልጆቹ ኢንስፓየር የሚያደርግ ይመስለኛል። እና ስለ ድርጅት ከማውራት በፊት ምን ትመክራላችሁ ላልከው ጥያቄ፣ ያው አሁን የሚፈለገው ቅድም እንዳልከው ነው። ገበያው በጣም ብዙ ሰው ይፈልጋል፣ ተማሪ ደግሞ በጣም ብዙ አለ፣ ግን አይገናኝም ስራውና ተማሪ አሰሪው ማለት ነው። አሁን እንደምታውቁት አብዛኛው ራሱ ከውጭ እየመጡ እያሰሩ ነው። እኛም አሁን በዚህ በ9 ዓመታት ውስጥ ሪሞት ስራዎችን እንሰራ ነበር ለውጭ ማለት ነው። እዚህ ሆነን አሜሪካ ሀገር፣ አውሮፓ ሀገር ላሉ ድርጅቶች ላለፉት 5 ዓመታት 6 ዓመታት ያው ስንሰራ ነበር። ይሄ ምን ማለት ነው? ያው እዛም ራሱ ተምረው ሰው ኃይል ገና በደንብ የለም። እኛ ላይ ደግሞ የተወሰነ ቺፕ ኮስትም አለ። ባለን እውቀት አሁን ስኪላችን ላይ ካዳበርን ኢትዮጵያ ሀገር ብቻ ሳይሆን ዓለም አቀፍ የሆነ ተቋማት ላይ መቀጠር እንችላለን። ምክንያቱም እንደ ዶክትሬት ወይም ደግሞ እንደ ሌላ ነገር አይነት አይደለም ኮርስ ነው። ይሄ የሶፍትዌር ህጉ ኢንተርናሽናል ነው፣ ያግባባናል። አንድ የተማረ ኢትዮጵያ ሀገር ኮደር እና አሜሪካ ሀገር የተማረ ኮደር እኩል ቁጭ ብለው ወንበር ላይ መስራት የሚችሉበት ጊዜ ያለ ነው ማለት ነው። የተሻለ እንደውም ኢትዮጵያኖች ይሰራሉ ተብሎ የሚታሰበው። የመጀመሪያው ነገር ምንድነው? ዲሲፕሊን ሆኖ ስራም እስከምታገኙም ድረስ ትላልቅ ተቋማቶች ላይ ኢንተርንሺፕ ኦፖርቹኒቲ ብትፈልጉና ሪል የሆነ ስራውን ብታዩት በጣም አሪፍ ነው። ያም ደግሞ ካልተገኘ ቁጭ ሳይሆን የሚባለው ፖርቶፊሎች የራሳቸው የሰራቸዋቸው ስራዎች ካሉ፣ የተለያዩ ዌብሳይቶች ካሉ ለብቻ ልክ እንደ ሲቪ እንደሚባለው የተለያዩ በነፃ ለምሳሌ ነን ፕሮፊት ኦርጋናይዜሽን ለሆኑ በጎ አድራጎት ተቋማቶች በነፃ መስራትና ያንን እንደ ልምድ መውሰድ። ይህ ልምድ ያልኳችሁ እኔም በተለያየ ጊዜ ስለገጠመኝ ነው። ኢንተርቪው ስናደርግ ብዙ ጊዜ ያው ሂስትሪ ከሌላቸው ወርክ ኤክስፒሪየንስ ከሌላቸው የሰሩትን ነገር ነው የምንጠይቀው። ምን ሰርታችኋል ከዚህ በፊት ስንል ያው ገና ልማር ነው ከሚል ሰው ይልቅ ለዚህ ድርጅት ይህን ሰርቻለሁ፣ ለዚህ ድርጅት ይህን አድርጌያለሁ፣ ወይም ደግሞ በራሴ የተነሳሽነት ይህን ሰርቻለሁ የሚለን እናስቀድማለን ማለት ነው። ምንም አይነት የስራ ኦፖርቹኒቲ እንኳን እስከሚገኝ ድረስ ቁጭ አይባልም። የተለያየ ስራዎች ይሰራሉ በራስ ተነሳሽነት ማለት ነው። ቅድም አሁን እንዳሳያችሁን አይነት ዴሞዎች ይሰራሉ ማለት ነው። እሱ ራሱ ትልቅ ኢቪደንስ ነው ማለት ነው። ስራው እስኪገኝ ድረስ በዚህ መልኩ ራሳችሁ ላይ ስኪል ማዳበር አለባችሁ። 2 ዓመት 3 ዓመት ኤክስፒሪየንስ ሲወጣ የስራ ቅጥር 3 ዓመትና 4 ዓመት የሚሰራው ልጅ ምንድን ነው ብላችሁ ቼክ አድርጋችሁ ጠይቃችሁ እሱን ኤክስፒሪየንስ ማግኘት የምትችሉበት አጋጣሚ ያለው አሁን ወቅቱ ማለት ነው። እሱ ላይ ፎከስ አድርጉ። ኢንተርንሺፕ ላይ በደንብ ለመሳተፍ ሞክሩ። ሪል ስራ ሲሆን ማለት ኖርማል አይቲ ስራ ሳይሆን ሪል ሶፍትዌር ዴቨሎፕመንት ያለ ትላልቅ ተቋማቶች ላይ አሁን ላይ በራሳችሁ በአካል ሂዳችሁ የምጠይቁበት ጊዜ ነው ያለው ማለት ነው። እነሱ እስኪያወጡ የምጠብቁት ጊዜ እንትን የለም። ለሁለተኛው ስመጣ የኛ ካምፓኒ አዲስ ቨሪፋይ የሚባለው ሞር ለፊንቴኮች ለባንኮች ሶሉሽን ነው ይዞ የመጣው። ምንድነው ይዘን የመጣ ነው? እስከዛሬ ማኑዋል ነበረ። ሰው ማኑዋሊ የሆነ ቡክ አካውንት ለመክፈት ወይም ደግሞ ዌብሳይቶች ላይ ሬጂስተር ለማድረግ በአካል ሂዶ መታወቂያውን አስይዞ ነበር ባንክ ቡክ አካውንት የሚከፍተው። አሁን እኛ ያመጣነው ምንድነው ኤአይ ላይ የተደገፈ ሲስተሙ ውጭ ሀገር ላይ የተለመደና ያለ ነው። እኛ ሀገር ግን የለም። ሰው ባለበት ላይ ሆኖ ምንም አይነት ቡክ አካውንት መክፈት እንዲችል ማለት ነው። ሲስተሙ የራሱን ፎቶ አይቶ መታወቂያውን አታች አድርጎ ሁለቱን ኮምፔር አድርጎ ፌክ ነው አይደለም የሚለውን አረጋግጦ ቨሪፋይ የሚያደርግ ሲስተም የሰራ ነው። የሰው ሂውማን ኢንተርቬንሽን ሳያስፈልግ በራሱ ሲስተሙ ትክክለኛ አይዲ መጠቀሙን የመታወቂያ የቀበሌ ሊሆን ይችላል፣ ፓስፖርት ሊሆን ይችላል። ያንን አይደንቲፋይ አድርጎ ላይቭነሱን ቼክ አድርጎ ፌስ ማቺንግ ሰርቶ ቬሪፋይ የሚያደርግ የትኛውም አይነት ቡክ መክፈት የሚያስችል ሲስተም ያለው ዲጂታል ኬዋይሲ ይባላል። ዲጂታል ኬዋይቢም አለ። ቢዝነስ ሬጅስትሬሽን ሲደረግ የቢዝነስ ላይሰንስ ያላቸው ሰዎች ታውቁታላችሁ። እሱ ሲመዘገብም የእናንተ በአካል መሄድ ሳይጠበቅ የእኛ ሲስተም ባለበት ሆኖ ቬሪፊኬሽን ሰርቶ ለባንክ አድሚኖች የሚያሳውቅ ሲስተም ነው። ይሄ ሞር ኤአይ ላይ የተሰራ ፕሮጀክት ነው። ሌላኛው ሎን ላይ ፉል ሎን ሲስተም የሚሰራ በኤአይ ዲስፐርስ የሚያደርግ ለባንኮች ነው። ይሄ ለፊንቴኮች ነው የሚሰራው። እሱ ላይ ሰርተናል። በዚህ ነው በደንብ ተገምግሞ ለሀገር ይጠቅማል። አሁን ባንኮች ያሉበትን
ቴክኖሎጂ ያዘምናል ተብሎ ስሙም እንደሚያሳየው አዲስ ቬሪፋይ ነው። ቬሪፊኬሽን ላይ ብቻ ነው የሚሰራው። ቬሪፋይ ማድረግ ነው፣ አንድን ሰው ማረጋገጥ። ፌክ ዶክመንቶች ስለበዙ አሁን ፌክ ዶክመንቶች ተጠቅመው ደግሞ መኒ ላውንደሪንግ፣ ያልተፈቀደ ትራንዛክሽን ስለሚኖር እያንዳንዱ ትራንዛክሽን እያንዳንዱ ማንነት በደንብ ቼክ የሚያደርግ ሲስተም የሰራ ነው ማለት ነው። ይሄ ቅድም የተባሉ የሶፍት ስኪሎች የኔትወርኪንግ ቅድም የተባሉ የስናባዎች የሚባላቸው ሁላችሁም ከዛ ጀምሮ ቢልድ ማድረግ አለባችሁ። ፖርትፎሊዮቻችሁ የራሳችሁ ክሬት ለማድረግ ሞክሩ። አይ ቲንክ ጊታብ ላይ ፍሪ ሆስት ማድረግ ትችላላችሁ። ክፍያ መክፈል አይጠበቅባችሁም። ፐርሰናል ዌብሳይት ናችሁ። እንደዚህ ፕሮጀክቶች ስትሰሩ የሆነ ፖርትፎሊዮ ዌብሳይት ክሬት አድርጉና ኤቭሪ የእናንተ ነገሮች ፑሽ አሉ ጊታብ ላይ። እዛ ላይ አይ ቲንክ ጊታብ ሂስትሪ ዩዥዋሊ ቼክ የሚያደርጉ ካምፓኒዎች አሉ። አፕላይ ስታደርጉ ስላሉ ጊታባችሁ ላይ አክቲቭ ዴይሊ ፑሽ አድርጉ ቼንጃችሁ ምናምን። ስራዎቻችሁ ደግሞ ኢንጆይ ለማድረግ ሞክሩ። የሆነ አባባል አለ እንደው የምትሰሩትን ከወደዳችሁ አንድ ቀን ስራ ትሰሩ የሚባል ነገር አለና ኤቭሪዴይ ኢንጆይ ስለምታደርጉት እየሰራችሁት ያላችሁትን ስራው ስራ እንደ ስራ ፊል አታደርጉትም ነው። በተቻላችሁ መጠን እርስ በርስ ለመሳሳብ ሞክሩ። አንድ ሰው የሚያገኘውን ኦፖርቹኒቲ ለሌላ ሰው ሼር ማድረግ አለብን። ምክንያቱም ሪዋርዱ መልሶ ይከፍላችኋል እናንተ ነው። እርስ በርስ ሼር ኔትወርክ አድርጉ። እርስ በርስ ሼር አድርጉ። የስራ ኦፖርቹኒቲዎችን ሲመጡላችሁ አንድ ላይ ደግሞ ቢዝነስ ማይንድሴት ቢኖራችሁ ደግሞ በጣም አሪፍ ነው። ስቲል ተቀጣሪ ብትሆኑ የራሳችሁን ፕሮጀክት ላይም ኢንጌጅ ብታደርጉ የቢዝነስ ማይንድሴት ሲኖራችሁ እንዴት አንድ ፕሮዳክት ከመስራት በፊት ለማን ነው ከስተመሪ ማነው፣ ለማን ነው የሚሸጠው፣ ማን ነው የሚገዛኝ የሚሉትን ነገሮች ካወቃችሁ የምትሰሩትን ፕሮዳክት በሙሉ ኢነርጂ ኢንጌጅ አድርጋችሁ መስራት ትችላላችሁ ማለት ነው። ከማህበረሰቡ ጋር ደግሞ ዴይ ቱ ዴይ በምትኖሩት ኑሮ ላይ ፕሮብለሞችን አይደንቲፋይ ለማድረግ ሞክሩና ያችን ፕሮብለም እንዴት ቴክኒካል እውቀቴን ተጠቅሜ እንዴት ወደ ስራ ወርደዋለሁ፣ እንዴት ወደ ቢዝነስ ኮንቨርት አድርገዋለሁ የሚሉትን ነገሮች ላይ ፎከስ በደንብ ማድረግ አለባችሁ ማለት ነው። እሺ፣ እናመሰግናለን። ለሶስቱም እንግዶቻችን እስኪ ሞቅ ያለ